ይሄም ከትልቁ የሀገራዊ እቅዳችን ላይ የተቀዳ እቅድ ነው ያለን። ኢትዮጵያ በአጠቃላይ ለአየር ንብረት ለውጥ የማይበገር ኢኮኖሚ የመገንባት አላማ ነው ይዛምት እየተንቀሳቀሰች ያለችው። በዚህም በርካታ ስራዎች እንደ ሀገር ተሰርተዋል። ይሄን ወደ ሴክተራችን ስናመጣ አንደኛ መሰረተ ልማቶቹ የአካባቢ ንብረትን ታሳቢ ያደረጉ ለአካባቢ ንብረት ለውጥ የማይበገር ኢኮኖሚ መገንባት ታሳቢ ያደረጉ እንዲሆኑ፣ ሁለተኛ ደግሞ ከሴክተሩ የሚወጡ አካባቢ በካይ ጋዞች እንዲቀንሱ የመስራት ስራ በስትራቴጂ ነድፈን እየሰራን ነው ያለነው። የግሪን ትራንስፖርት ስትራቴጂ አለን ተቋማችን። በዚሁ መሰረት መሰረተ ልማቶቻችንን ካየን የመንገድ መሰረተ ልማቶችን በአካባቢ ላይ የከፋ ተጽዕኖ እንዳያደርጉ ተጠንተው በጥናት ላይ በተመሰረተ መልኩ የሚዘረጉ መሆኑን፣ የባቡር ትራንስፖርታችን እንደሚታወቀው ታዳሽ ኃይል የሚጠቀም ኤሌክትሪክ የሚጠቀም የባቡር መስመር ነው ያለነው። በዚሁ ነው የምናስፋፋው። ቀጣይ ኢንቨስትመንቶቹም በዚሁ ነው የሚስፋፉት። ይሄም ለአካባቢ ተስማሚ የሆነ መሰረተ ልማት መሆኑን፣ ሌላኛው የአየር ትራንስፖርት ነው። የአየር ትራንስፖርት ዓለም ወደ አየርን የማይበክል የአየር ትራንስፖርት እንዲኖር እየሰራ ነው ያለው። እኛም ከወዲሁ የሰስቴናብል ኤር ትራንስፖርት ፊውል የሚል ፕሮጀክት ቀርጸን አገራዊ ብሔራዊ ኮሚቴ ስቲሪንግ ኮሚቴ ተዋቅሮ ስራ ተጀምሯል ማለት ነው። የአውሮፕላን ነዳጅን የመቀየር ወደ ታዳሽ ኢነርጂ የመቀየር ስራ ዓለም ጀምሯል፣ እኛም ጀምረናል። በስትራቴጂ ነድፈን ናሽናል ይሄንን የሚሰራ ብሔራዊ ኮሚቴ አቋቁመን እየሰራን ያለ ነው። ሌላው ከተሽከርካሪ የሚወጣ በካይ ጋዝ የመቀነስ ስራ ነው። በሴክተሩ ትልቁን በካይ ጋዝ ወደ አየር የሚለቁት የብስ ተሽከርካሪዎች ናቸው። የአየር ትራንስፖርቱ ጋር አብሮ የሚታይ ይሄን ከጥቂት ጊዜ ወዲህ በዓለም ላይ ታዳሽ ኢነርጂ የሚጠቀሙ ተሽከርካሪዎች እየተመረቱ ገበያ ላይ እየወጡ ስላለ አሁን እኛም ከዚሁ ጋር የተጣጣመ የአረንጓዴ ትራንስፖርት ዘመቻ ጀምረናል ማለት ነው። በታዳሽ ኢነርጂ የሚሰሩ የኤሌክትሪክ ተሽከርካሪዎችን አገር ውስጥ እንዲገጣጠሙ የማድረግ ስራ በስፋት እየሰራን እንገኛለን። በተለይ ይሄ ከአንደኛው ጉባኤያችን ወዲህ ይሄን ስራ በጥብቅ እየሰራን ያለንበት ሁኔታ ነው ያለው። በነዳጅ የሚሰራውን የማናበረታታበት ሁኔታ፣ በታዳሽ ኢነርጂ የሚሰሩትን ደግሞ የምናበረታታበት ሁኔታ፣ ሁሉ አቀፍ ድጋፍ የምናደርግበት ሁኔታ ነው ያለው። በዚሁ መሰረት አገር ውስጥ ለሚገጣጥሙ ለሚያመርቱም እንዲሁም ከውጭም ለሚያስገቡ የተሻለ ድጋፍ እየተደረገ ይገኛል። ታዳሽ ኢነርጂን የሚወስዱ ተሽከርካሪዎችን ባለፈው 6 ወር ብቻ 42000 በኤሌክትሪክ የሚሰሩ ተሽከርካሪዎች ኢትዮጵያ ውስጥ ተገጣጥመዋል። የዛን ያህል ደግሞ በነዳጅ የሚንቀሳቀሱ ተሽከርካሪዎች አዳዲስ ወደ ገበያው የሚገቡ እየቀነሱ ነው ያሉት። አሁን ገበያው ላይ በብዛትና በበቂ ሁኔታ የሌሉት እንደ ኮንስትራክሽን ማሽነሪ እና ሄቪ ማሽነሪዎች በስተቀር ሌሎቹን በኤሌክትሪክ የመተካቱ ስራ በስፋት እየሰራንበት ነው ያለነው። ይሄ ብቻ አይደለም። ከዚህ በፊት በነዳጅ እየሰሩ ያሉትን ተሽከርካሪዎችን ወደ ኤሌክትሪክ የመቀየር ስራም እየሰራን ነው ያለነው። በዚሁ መሰረት ስትራቴጂ አውጥተናል፣ ስታንዳርድ አውጥተናል። አሁን ያንን ለመተግበር መመሪያ አዘጋጅተን ወደ ተግባር የመግባት ስራ እየሰራን ያለነው። እንዲሁ ከአካባቢ አየር ተስማሚ የትራንስፖርት አገልግሎት ከመስጠት አንጻር ሌሎች ሞተር አልባ ትራንስፖርት ዘዴዎችን የማስፋፋት ስራ በስፋት እየተሰራ ነው ያለው። ከዚህ አንጻር አዲስ አበባን እንኳን ብቻ ወስደን ብናይ የኮሪደር ልማቱ በዋናነት
ከዚህ አንፃር ያመጣው እምርታ በጣም ቀላል አይደለም። የኮሪደር ልማቱ መንገዶችን በራሳቸው የተሽከርካሪ መንገዶችን ስላሰፋ የተሽከርካሪ የትራፊክ መጨናነቅ በእጅጉ ቀንሷል። የተሽከርካሪ የትራፊክ መጨናነቅ ቀነሰ ማለት የጋዝ ልቀቱ ቀነሰ ማለት ነው። በካይ ጋዝ ልቀቱ ቀነሰ ማለት ነው። ተሽከርካሪ ብዙ ጊዜ መንገድ ላይ በሚቆምበት ብዙ ጋዝ ያወጣል። ቶሎ ካለፈ የሚለቀው ጋዝም ያንኑ ያህል ይቀንሳል። ቀስ ብሎ ሲሄድና ፈጥኖ ሲሄድም የሚለቀው ጋዝ ይለያያል። በአየር ንብረት ላይ የሚደርሰው ጫና ቀንሷል በራሱ መንገዱ በመስፋቱ ምክንያት። ሁለተኛ ከኮሪደር ልማቱ ጋር ተያይዞ የብስክሌት እና የእግረኛ መንገድ መስራቱ ዜጎች የተሽከርካሪን ብቻ ጠብቀው ይሄዱ የነበረ ወይ በእግር መንቀሳቀስ ጀምረዋል። በጣም ሳቢ ሆኗል። አዲስ አበባ ውስጥ ወክ ማድረግ የሚያነሳሳ የሚወደድ ሆኗል። ስለዚህ ለቅርብ ርቀት ሁሉ ታክሲ ጠብቅ የነበረ ማህበረሰብ በእግር መንቀሳቀስ ጀምሯል። በእግር ተንቀሳቀሰ ማለት የነዳጅ ፍጆታ የበካይ ጋዝ ትራንስፖርት የመጠቀም እድሉ ቀንሷል ማለት ነው። ይሄ ለሰስቴናብል የኢኮኖሚ እድገታችን አስተዋጽኦ አለው። ሳይክል ሞተር አልባ ነው፣ ጭስ የለውም፣ ጋዝ አይለቅም። እሱም እንዲሁ እና እነኚህን በሁሉም ከተሞች የማስፋፋቱ ስራ በስፋት እየተሰራ ነው ያለው። እስካሁን በ35 ከተሞች ተግባራዊ ሆኗል። ይሄ የሞተር አልባ ትራንስፖርትን የማስፋፋት ስራ በተለይ አሁን ኮሪደር ልማቱ አገር አቀፍ እየሆነ ስላለ እንደ አዲስ አበባ ሁሉም አካባቢ ከተስፋፋ በበርካታ በእጅጉ ከትራንስፖርት የሚወጡ በካይ ጋዞችን የምንቀንስ እና በሂደትም ደግሞ ወደ ታዳሽ ኢነርጂ የምንሸጋገርበት ሁኔታ ተያይዘነዋል።